ላሳይከው ይታያላ እዚህ ጋር ፊልጵስዩስ 2:6 ነው ይታያላ ፊልጵስዩስ 2:6 ይታያላ ይሄው እቺን በደንብ እያት እስቲ ያው ሞርፌ ማለት ነው አያት አይቻለሽ በቃ ፎርም የሚለውን ባህሪ ኔቸር የሚለውን ለምሳሌ ሌላ ቦታ ላይ ላሳይ ስለሆነ በደንብ እያት እስቲ የሆነ ቢያንሻ ምድራት ዝም ብለህ በአይነ እይታ ዝም ብለህ ያው እያት ይሄኛውን ላሳየህ ነው በሌላ ቦታ ሲገኝ ለምሳሌ ትንቢተ ዳንኤል ምዕራፍ 3 ቁጥር 19 ላይ ብትመለከት ለምሳሌ ይናገራል ለምሳሌ ፊቱም ተለወጠ የፊቱም መልክ ተለወጠባቸው ይላል ስለ ባህሪያው ለምሳሌ መልክ ገጽታን ለማሳየት አውትዋርድ አፒራንስ ኢንተርናል የውስጥ ኔቸርን ለማሳየት አይጋም እዚህ ጋር መልክ ለሚለው ቅድም ያያሃትን መታስተውሳት ከሆነ እዚህ ላይ እስቲ አሳየኝ ልልህ ነበር እዚህ ላይ ሞርፌ የሚለውን ቃል ልታገኝ ትችላለህ ሞርፌ መልክ ነው ባይዘይ ያው እዚህ ጋር አግኝታታል እስካሁን ባይንክ እቹትናት እቹት እዚህ ጋር ያለው ዳንኤል መልክ ለፊቱ መልክ ተለወጠላ እቹትናት ነው ሞርፌ ይላል እዚህ ጋር ግሪኩ ሰባሊቃውንት ላይ ያው እዚህ ጋር አሁንም ለማስተዋወስ ያለ ያው ያት በደንብ ያት የፊልጵስዩስ 2:6 ሞርፌ ራሷ ናት ያው ዳንኤል ላይ ደግሞ ያለው ይሄው ራሷችሁት ሞርፌ ማለት እዚህ አውትዋርድ ነሰሰርሊ ይሄ ኔቸር በባህሪ አምላክ ሆኖ የሚል ትርጓሜ ሞርፌን መውሰድ አንችልም አውትዋርድ አፒራንስ ነው ስለ ገጽታ ስለ ኃይል ስለ አቅም ስለዛ ነው አውትዋርድ አፒራንስን ነው የምታወራው እንጂ ይሄ ይሄ ምንድነው ኢንተርናል ኔቸርን የውስጥ ኔቸርን ለማሳየት እንደዛ አንጠቀመውም ቃሉን ለዙታዚያ ላይ ያለው እንደዛ ኔቸር አድርጌ ለመፍታት እስቲ የሆነ ጥቅስ ሰጠኝ አለክ ተረዳኛ አይደል መልክ የሚል ትርጉም ነው ያለው ማለት ፎርም የሚል መልክ ነው ያለው ትርጉም ፎርም ምን አይነት ፎርም የሚለውን አሁን ምን አይነት ነው የምን ኃይል ነው ኡስታዝ እንደዛ እያለ ያስረዳ ነው አንተ ደግሞ አምላክ ባህሪ ብለህ ስትመጣ ነው ግሪኩን ማን ተጠቀመሽ አንተ አሳየኝ እስቲ ለምሳሌ ያ ቃል አለክ አሁን እንደ ናሙና ያህል እኛ አሳየነ ለምሳሌ ዳንኤል ምዕራፍ 3 ላይ ሰባሊቃውን ትርጉም ካየው ይሄው ሞርፌ ብለው የፊት የመልክ መቀየርን የፊቱ መልክ ተለወጠ ብሎ ለማለት የፊት አፒራንስ መልክ መቀየርን ሞርፌ ብሎ ይጠቀማል ሶ ለገጽታ ሲታይ በአምላክ መልክ ሲባል መቼስ ኢየሱስ በአምላክ ፎቶግራፍ ማለት አይደለም የፊት ገጽታ አይደለም የሆነ አይነት ፎርም ነው ኤክስፔክት የምናደርገው ኔቸርን አይደለም እዚህ ላይ ከጎን ካየው እዚህ አሁን ይፈታው እንደሚ ፎርም አሁን እዛ ቦታ ላይ እሺ ሞርፌ የሚለው ቃል ገብቶ ኔቸርን ያሳየበት ደግሞ አንተ አሳየን ለምሳሌ ቀጣዩ ክፍል የሚለው መተካከል ነው የሚለው ኡስታዝ ደግሞ ምን አይለክ እኔ ኃይሌን ያለኝ የሚባል ነገር መስማት አልፈልግም ለምን አንተና ለምሳሌ አንተ ያየል ማብራሪያ ይሆናል ገባ አሁን አንተ ምኞት አይከለከልም ኃይሌ እንደዛ ቢሆን እኛ ሃይማኖት ነው በጣም ጥንቃቄ ያስፈልጋል ያ አንተ የምትናገረው አንዱ አስተት ነው ገደል ይዞ የሚገባው የነን ነገር ስለዚህኛ ሞርፌ የምናውቀው አውትዋርድ አፒራንስ ነው የውጭ ገጽታን እንጂ የውስጥ ኔቸርን ሲያሳይ አላቅም ነው ለምሳሌ አንተ የምታውቀው ኦኬ እሺ ችግር የለው ቃሉ ይቀየራል በላ የሚለው እንደዛ አሁን የሆነ ነገር አለ ሞተ አሁን እንትን አድርገ የቃሉን ትርጓሜ ነሰሰሪ ቀጥታ ተርጓሚው እኛ የምናውቀው ይሄ ነው ናሙና እኮ ሰጠው ዳንኤል 3:19 አሳየው ለምሳሌ አውትዋርድ ሌላም አሳያለሁ ተፈልክ ስለዚህ በአምላክ ፎርም ሲኖር ሳለ ማለት እንደ አምላክ ባህሪ ሆኖ ማለት አይደለም አውትዋርድ አፒራንስን ያሳይ ነው ምን ማለት ነው ይሄ ሲባል ለምሳሌ አንተ ማሳጠር መተካከል የሚለውን ወሰድክ ለምሳሌ እዛ ጋር ለመሄድ ነው የቸኮልከው ችግር ይሁን መቼ እንዴት ሆነ በምን የተካከለው የሚለውን ማውራት እንችላለን አስተካክሎ የሚልበት ቦታ ላይ አለ አይደል ፎይንሳስ ዮሐንስ ወንጌል ምዕራፍ 5 ላይ አይተ ማየት ትችላለህ ስልጣን እንደሰጠው ማየት ትችላለህ ሰው ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው ይላል ተርዳኛ ልክ እንደ አብ እንዲያከብሩት ማለት ነው እዚህ ጋር የተካከለው ባይዘው በአምላክ መልክ የኖረው በዚህ ነው ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ሰዎች ሁሉ ልክ አብን እንደምታከብረው ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው ይላል ይሄኛው ነው በእግዚአብሔር መልክ ለምሳሌ በአይሁድ ባይዘው የአንድ አካል ኤጀንት ልክ እንደዛኛው አካል ነው ተብሎ ይወሰዳል ባይዘው ለዚህ ማስረጃ ልሰጥ እችላለሁ ከፈለክ ኢንሳይክሎፒዲያ ኦፍ ጆዊሽ ሪሊጅን ላይ ላሳይ ይችላል የአንድ አካል ኤጀንት እንደራሱ ተደርጎ ይወሰዳል በአይሁድ ምንም አዲስ ነገር አይደለም ስለዚህ ልክ በአምላክ መልክ ሲኖር የነበረው ፍርድን ተቀብሎ ልክ እንደ እግዚአብሔር ባለ ስልጣን ሆኖ ሳለ ባይዘይ ሙሉ ስልጣን አልነበረም ቁጥር 9 ላይ ካየው በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው ይላል ሙሉ ስልጣን ቢኖረው የባሰ ከፍ አደረገው አይባልም ስለዚህ የሰጠው ስልጣን በጣም ትልቅ ስልጣን ሰጥቶት ነበር በእግዚአብሔር ፍርድ ሰጠው ይላል እዚህ ላይ ካየው ፍርድን ለወልድ ሰጠዋል ለዛ ነው ኢየሱስ ራሱን አስተካክሎ እግዚአብሔር አባቴ ነው ስላለ አይሁዶች ሊገሉት ይፈልጉ ነበር ስለዚህ እሱ ስልጣንን ይዞ ነው ልክ በሱ ስልጣን እየኖረ ነበር ጳውሎስ ሲጀምር ስለመተናነስ እየተናገረ እኮ ነው ባለስልጣኖች ስትሆኑ መተናነስን ተማሩ ኢየሱስ እንኳን እንደዛ ባለስልጣን ሆኖ ራሱን ዝቅ ይል ነበር ነው ያለ ያለው አዚ ሆላውዱ ወጣ ወይኔ ማለት ተመለስ
እንደዚህማ አይሆንም ና እንዲህማ አይሆንም። ተመለስ። በነገራችን ላይ ማርቆስ 16 አይተዋል። ቁጥር 12 ላይ የሚጠቀሙትን 16 12 እሺ ላጥ አለዩት እዛ ላይ ከዚያ በኋላ ከነርሱ ለሁለቱ ወደ ባላጋር ሲሄዱ በመንገድ በሌላ መልክ ተገለጠ ይላል። ስለ ኢየሱስ ያወራ አስታውስኩት። መልክ ለሌላው ቃል ሞርፌ ነው የሚጠቀመው። ግን በሌላ መልክ ማለት ከመጀመሪያ የነበረው ጋር ምንድን ነው የሚለየው? በሌላ ፎርም ወይም ደግሞ በሌላ አኳኋን ማለት ነው። ገብቷል። ልክ እንደዛ ፊልጵስዩስ 2:6 ላይ በአምላክ መልክ ሲኖር ሳለ፣ በአምላክ ሕልውና በአምላክ ኃይል ሲኖር ሳለ፣ ከአምላክ ጋር መተካከል ሲኖር ሳለ የሚለው ነገር መኖር ከጀመረበት ጊዜ ጀምሮ ኢየሱስ ያመለክታል። ለምን? ዮሐንስ ወንጌል ምዕራፍ 5 ምዕራፍ 6 ቁጥር 57 ላይ እኔ ከአብ የተነሳ ሕያው ሆኜ እንደምኖር ይላል። ሐዋርያት ሥራ ምዕራፍ 17 ደግሞ ቁጥር 28 ላይ እንደዛ ነው፣ በእርሱ እንኖራለን አለ። የሚኖረው በሱ ነው። ዮሐንስ ወንጌል 5:26 ላይ ደግሞ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። ሕይወት መስጠት ከተጀመረበት ጊዜ ጀምሮ ከአምላክ ጋር መተካከል አለ። መቼ ነው ከአምላክ ጋር የተተካከለው ስንል እዛው ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ይናገራል። አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ አለ። ከዛ ነው የሚጀምረው ስራውን ማለት ስራውን ከራሱ ያገኘው ነገር አይደለም። አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ አላቸው። ቁጥር 17 ላይ መሰለኝ 17 16 ላይ እዛው ላይ አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ አላቸው። ያኔ ነው ነገር ግን ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ሊወግሩት ድንጋይ አነሷል። ሳለ የሚለው ጊዜን ለማመልከት የመጣ ነው። በአምላክ ሕይወት በሚኖርበት ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር ያልቆጠረው ያኔ ነው። መተካከል ማለት ምን ማለት ነው ሲባል ኢሱስ ነው ግሪከኛው የሚጠቀመው። ኢሱስ ማለት አግሪመንት በሚል ይመጣል፣ መስማማት በሚል ይመጣል። ማርቆስ 14:56 ላይ ማየት ይቻላል። ራሱ ፈሪሳውያን አልተስማሙም ይላል፣ ምስክርነታቸው አልተስማማም ይላል። መስማማት ለሚለው ቃል የገባው ቃል ኢሱስ ነው። ስለዚህ ከአምላክ ጋር የሚስማማው ነገር ተስማምቶ ከአምላክ ጋር ተስማምቶ አምላክ የሚለውን ነገር የሚያደርገው ነገር ቀምቶ ያገኘው ነገር አይደለም። መተካከልን ወይም ደግሞ መስማማትን መቀማት እንደሚገባ ነገር አልቆጠረውም። ቀምቶ ያገኘው ነገር አይደለም፣ በስጦታ ያገኘው ነገር ነው። ማቴዎስ 28:18 ላይ ስልጣን ሁሉ ለእኔ የተሰጠኝ ስላለ ያገኘው ስልጣን ከራሱ ያመጣው ነገር አይደለም። የሉቃስ ወንጌል ምዕራፍ 10 ቁጥር 22 እና 23 ላይም እንደዛ ነው። ሁሉ ነገር ከአባቴ ተሰጥቶኛልና አለ። በስጦታ ያገኘው ነገር እንጂ ቀምቶ ያገኘው ነገር አይደለም። በዚህ ደረጃ ትሁት ነው። ይሄ ትዕቢተኛ አልነበረም። ይሄ በቃ ቦስ ነገር ቦስ ሆኖ ነገር በቃ እኔ ምናምን ነገር የሚል አይደለም። ስለዚህ ትሕትናን ተማሩ ከሱ። እሱ እንደውም በምስሉ እንደ ሰው ተገኝተዋል። ምስል የተባለው ማን ነው? አዳም ነው። የአዳም ልክ ሁለተኛው አዳም ተብሎ ራሱን አዋረደ፣ ትሁት ነበረ። ራሱንም ባዶ አደረገ ይላል። ባዶ አደረገ ማለት ስለ እናንተ ድሃውን ይላል። እንደገና ደግሞ የባሪያ መልክ ያዘ ይላል። መልክ የሚለው እዚህ ጋር ሮሜ ምዕራፍ 2 ቁጥር 14 ላይ የእውነትና የእውቀት መልክ ይላል። ዛት ሚንስ አይነት ማለት ነው ትርጉሙ። ስለዚህ የአምልኮ መልክ አላቸው፣ ኃይሉን ግን ክደውታል ሲል አይነት በሚል ይመጣል። የባሪያ መልክ ያዘ ማለት የባሪያን አይነት ትሕትናን። የባሪያ አይነት ምንድነው? ትሕትናን ነው። ፍቅርን ያዙ፣ ምንን ያዙ ምናምን ነገር የሚል ነገር ያዙ የሚለው ቃል ኢየሱስ እንጀራውን ያዘና አሻቅቦ ጸለየ ይላል። ዛት ሚንስ በላዩ ላይ የደረበበት ማለት አይደለም እንጀራውን። ስለዚህ ትሕትናን ያዙ ሲባል ትሕትና የሚባል ከሌላ ቦታ መጣ። እኛ የምንለብሰው ነገር አይደለም። የሆነ ነገር ለብሰን የምንገለጥበት ነገር አይደለም። የባሪያን መልክ ያዘ ማለት ትሕትናን ያዘ። ትሕትናን ይዞ ለሞት ያውም የመስቀል ሞት ታዛዥ ሆነ ነው። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 6 እስከ 10 ድረስ ያለው ጥቅስ ለኢየሱስ ቅድመ ህልውና ፕሬኤግዚስታንስ እንዲሁም በተጨማሪ ለኢየሱስ አምላክነት ማስረጃም መረጃም መሆን አይችልም በፍጹም። ይህንን ነው የምንለው። እሱ እስኪመጣ ድረስ መርየምን አዋራት። ያ እሺ ኡስታዝ፣ እና እዚሁ ላይ በዛ ምክንያት ስጦታ እንዳገኘ አይነት ነገር ይናገራል አውዱ ላይ እዛው ላይ እንደውም በዚህ ምክንያት ያለ ከፍ ከፍ አደረገው ይላል። ከስሞች ሁሉ በላይ የሆነ ስምን ሰጠው ይላል። ማለት ስሙን ዝነኛ ያደረገው ነው። አሁን የሐዋርያት ቤተክርስቲያን ከስሞች ሁሉ በላይ የሆነ ስምን ሰጠው የሚለውን የአብ ስም የነበረው ለወልድ ተሰጠ ብሎ ነው የሚያምኑት። እሱ ሌላ አርጊመንት ነው። እነዚህኞቹ ስለማይስማሙ ከዚህ ጋር ራሱን ከፍ ከፍ የሚያደርግ ምን ይላል ብሏል ኢየሱስ። ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል። ራሱን አዋረደ አለ። ስላዋረደ ኢየሱስ ምን አደረገው?
ያለ ልክ ከፍ ከፍ አደረገው ነው የሚለው። ራሱን የሚያዋርድ ከፍ ከፍ ይላልና ይላል። ማቴዎስ 23:12 ላይ ብትመለከተው ራሱን የሚያዋርድ ሁሉ ከፍ ከፍ ይላል ማቴዎስ 23:12 ላይ። ስለዚህ ፊልጵስዩስ በዚህ ምክንያት አምላክ ከፍ ከፍ አደረገው ነው የሚለው። ቀጥላሉ ከሪም። ስለዚህ ይሄኛው ባህሪ ባይኖር ዝቅ ይል ነበር ማለት ነው። አምላክ እንግዲህ ምን አልክ? አፋን አብዲ ምን አለ መሰለው ኡስታዝ፣ ለዚህ ፓሴጅ ለዚህም ፓርት ዲፍረንት ደግሞ አፕሮች አለው። ምንድነው? በአምላክ መልክ ሲኖር ሳለ እንደገና ደግሞ የባሪያ መልክ የሚለው አለ። ሁለት ናቸው፣ ሳብጀክቶቹ ሁለት ናቸው። አንዱ በአምላክ መልክ መኖር ነው፣ አንደኛው ደግሞ የባሪያ መልክ ይዞ መዋረድ። ያኛው ከፍታን ነው የሚያሳየው። በአምላክ መልክ የሚኖሩ የሚለው የመዝሙር 82ቱን ይዞ የአምላክ ቃል የመጣላቸው በአማልክት ሌቭል ነው የሚኖሩት። በአምላክ ሌቭል ማለት ለምን የአምላክ ስራ የሚሰራባቸው ስላለ ክርስቶስ ምድር ላይ ሆኖ ይሰራ የነበረው ሰው ሁሉ እንደ አምላክ ነበር የሚያዩ። ይፈውሳል፣ የሚናገራቸው ቃላቶች፣ የሚሰራቸው ተአምራቶች በሙሉ መለኮታዊ አክሽን ስለነበሩ እንደ አምላክ ነው የሚታየው። ቅድም አንተ ስለተናገርከው በጣም ደስ የሚል ነገር አለ። ጅማሮ ከማርያም ሆድ ከወጣ በኋላ ማለት ነው። ያ የሚሰራው ኤክሰርሳይዝ የነበረበት ሌቭል የመለኮት ሌቭል ነው። ያንን መለኮት ሌቭል ነበር ኤክሰርሳይዝ የሚያደርገው የነበር ነቢያቶች ሁሉ የሚያደርጉትን ማለት ነው። ያንን ኦቶሪቲ አንድ ቦታ ላይ ፀሐይ አቆመ። እንደገና ኤልያስ ጋር ብንሄድ እሳት ወርዳ ትበላለች፣ ወታደሮቹን ትበል። ያ የመለኮት ኦቶሪቲ ነው። ያንን ኦቶሪቲ ኤክሰርሳይዝ ሲያደርግ በአምላክ መልክ ነበር ያለው። መልክ የሚለው ቅድም የሰጠው ዴፊኒሽን እንዳለ ሆኖ ማለት ነው። ከዛስ የባሪያን መልክ ይዟል። አንገላቱት፣ እንደ ሰው ወረደ፣ ረከሰ፣ ከሌቭሉ ወረደ ለማለት እንጂ እግዚአብሔር ነበረ ደግሞ ወርዶ ባሪያ ሆነ ማለት ቢፎር ፍጥረት ከመፈጠሩ በፊት እግዚአብሔር ሆኖ ሰማይ ላይ ተቀምጦ እንደገና አሁን ደግሞ ለሰው ሲል በቃ ባሪያ ሆኖ ሰው ሆኖ መጣ የሚል ዴፊኒሽን ነው አይልም። ረጋ ብለህ ካነበብከው እንደ ሰው ደግሞ ተዋርዷል። እዛ ጋር እንደ መለኮት ከብሮ ነበር አለ። እዚህ ጋር ደግሞ እንደ ሰው ያው የበታች ነው። ምክንያቱም ሰው ራሱ ንጉስ አለ። ንጉሱ የከበረ ነው፣ አሽከሩ ደግሞ የበታች ነው። እንደ ባሪያ የወረደ ሌቭል ድረስ ወርዷል፣ ትህትናውን ለማሳየት ማለት ነው። ይሄኛው ደግሞ ኢዝ ዲፍረንት አፕሮች። ሹክረን ጀዚራን ጀዛከላ ኸይረን ጀዛ። ያው እንደ እንትኑ ነው የባሪያ መልክ ያዘ ማለት ትህትናን ነው። ኢየሱስ ትህትናን ይዟል። ያንን ነው የሚያሳየው ማለት ነው። ራሱን ባዶ አደረገ ማለትም ደግሞ ያው እንደተነገረው ነው። ራሱ በሁለተኛ ቆሮንቶስ 8:9 ላይ እንደዛ ነው የሚለው። የኢየሱስ ክርስቶስን ቸር ስጦታ አውቃችኋል አለ። ምንድን ነው የሰጠው ሲባል ገላትያ 1:4 እና ቲቶ 2:14 ላይ ራሱን ሰጠ ነው የሚለው። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ድሃ ሆነ ማለት ባዶ አደረገው ማለት ነው። ራሱን ባዶ አደረገ። ይሄ ኬኖሲስ የሚባለው ኮንሴፕት ማለት ነው። ስለዚህ ያዘ ማለት ይዞ የሚለውን ነገር ስትመለከቱት እንደዛ ነው የሚያስቀምጠው። ለምሳሌ ማቴዎስ 14:19 ላይ ህዝቡ በሳር ላይ እንዲቀመጡ አዘዘ፣ 5 እንጀራና 2 ዓሣ ይዞ ወደ ሰማይ አሻቀበ ይላል። መያዝ የሚለው ቃል ተመሳሳይ ነው፣ ግሪከኛው የሚጠቀመው 2 ዓሣና 5 እንጀራውን ለበሰው ማለት አይደለም፣ ወይም ደግሞ ደረበ ላዩ ላይ ማለት አይደለም። ራሱ ዕብራውያን 9:19 ላይም እንደዛ ነው የሚለው። ካህኑ ምንድን ነው የሚያደርገው? ካህኑ ብሉይ ኪዳን ላይ የነበረው ካህን የጥጆችና የፍየሎችን ደም ይዞ እግዚአብሔር ያዘዘላቸው የኪዳን ደም ይህ ነው ብሎ በመጽሐፍ ረጨ ይላል። የኮርማዎችና የፍየሎችን ደም ያዘ ማለት ካህኑ ለበሰው ማለት አይደለም፣ ያዘ። ስለዚህ የባሪያ መልክ ያዘ ማለት በላዩ ላይ የሚጨምርበት ነገር አይደለም ማለት ነው። እንደዛ ነው። በዛን ጊዜ እንጀራ ነበረው ይሉኛል። ዳቦ ነው የሚለው እንግሊዝኛው ዳቦ ነው። በዛን ሰዓት ስንዴ ኢትዮጵያ ውስጥ አልገባም ነበረ። ስለዚህ ባይብልን ሲተረጉሙት በ1879 የቆም ጽሁፍ ያባሮሜ ኪንግ ቨርሽን ባይብል ላይ ብሬድ የሚለው ቃል አዩትና ብሬድ ምንድን ነው አሉ። ከዛ ብሬድ የሚባለው ነገር ዳቦ ነው ታሏቸው። ምንድን ነው ዳቦ? ማን ነው? ምንድን ነው ብሬድ አሏቸው። ከስንዴ ነው የሚሰራው አሏቸው። ከዛ ኢትዮጵያ ውስጥ ስንዴ አልነበረም። ታዲያ ምን አለ ከኛ በጤፍ የሚሰራ እንጀራ አለ አይደል እንዴ ብለው እንጀራ ብለው አሉት ያኔ ማለት ነው እንጂ እንጀራ የሚባል ነገር አያውቁትም። እንደዛማ ከሆነ አዳምም እኮ ዘፍጥረት 3:17 ላይ በፊት ወዝ እንጀራን ትበላለህ ብሎታል። ያኔ ጤፍ ነበረ አልነበረም? ስለ ዳቦ ነው የሚያወራው። ዳቦ ትበላለህ ነው የሚለው። ዳቦ የሚሰራው ደግሞ ከስንዴ ነው።
እና ከዛ አንጻር ነው ኤኒዌይ ሌላ ርዕስ ውስጥ ገባችሁ። ቀጥል አብዱ። ጀዛኩሙላሁ ኸይር ኡስታዝ፣ ጀዛከላሁ ኸይር። አሪፍ ሰፋ ያለ ማብራሪያ ነው። ጥሩ ማብራሪያ። መርየም ምን ጥያቄ ያለሽ? መርየም መሰለኝ ያቋረጥንሽ ግድ መርሃባ። ቆላስይስ ምዕራፍ 1 ቁጥር 15 አብራራል ብዬ ነበር። ኦኬ ቆላስይስ ምዕራፍ 1 ቁጥር 15። እሺ ምኑ ላይ ነው ግልጽ ያልሆነው ቃሉ? ከሰለሞን እሺ ኢየሱስ ክርስቶስን ያኔ ብዙ ጊዜ ስንወያያቸው ይህንን ጥቅስ ለአምላክነቱ ያመጡታል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ደግሞ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ፈጠርን አለ። አንደኛ ቆሮንቶስ ላይ ደግሞ ሴት ለወንድ ተፈጥራለች ብሎ ምሳሌ አድርጓታል። ይህንን እንዴት አድርገው ነው ክርስቶስን አምላክ ለማድረግ እንደ ምሳሌ ያመጡት ለማለት ነው? አዎ ዘፍጥረት 1:26 የጠቀሽው ስለ ኢየሱስ አያወራም። ባይዞ እሱም አያወራም ይሄም አያወራም። ግን እዚህ ላይ ቆመሽ ይሄኛውን ስታነቢ ኦኬ መፍጠር የሚለው ቃል ከሆነ ኦኬ ገና ጥቅሱ ቆላስይስ ምዕራፍ 1 ቁጥር 15 እና 16 ገና ሲጀምር እዛው ላይ እርሱም የማይታይ አምላክ ምሳሌ ነው ብሎ ይጀምራል። ገና የማይታየው አምላክ ኢየሱስ ነው ብሎ አይደለም የሚናገረው። ሪፊት አድርጎ ነው የሚጀምረው። ባይዞ ኢየሱስ አምላክ አይደለም ብሎ የሚጀምረው ቆላስይስ 1:15 እርሱም አለ ያው ኢየሱስን የማይታይ አምላክ ምሳሌ ነው አለ። ማን ነው የማይታየው አምላክ ነው ጥያቄ? ኦሪት ዘጸአት ምዕራፍ 33 ቁጥር 19 እና 20 ላይ ካየሽ ሰው አይቶኝ አይደምና ፊት የማየት አይቻልም ብሎ ተናግሯል። ሰው ማንንም ያላየው አካል አለ። ኒው ቴስታመንት ላይ ራሱ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው አለ። እንግዲህ ወንድሙን ቢጠላ ብሎ ስለመዋደድ ሲያወራ ያየውን ወንድሙን አለ። እንግዲህ ያየውን ወንድሙ የማይወድ ያላየውን እግዚአብሔር እንዴት ሊወልድ ይችላል አለ። ስለዚህ አምላክ አልታየም የሚለውን ነገር ማየት ይችላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ በተመሳሳይ ማየት ይቻላልና ስለዚህ የማይታየው አምላክ አንዱ አምላክ ከኢየሱስ ተነጥሎ ነው የተቀመጠው ክፍሉ ላይ። ገና ሲጀምር ክፍሉ ራሱ እንኳን እነሱ ሊደግፍ ሪፊት አድርጎ ነው የሚጀምረው ገና ቨርሱ ሲጀምር ማለት ነው። ታዲያ ቀጠል አድርጎ መፍጠር የሚሉ ቃላቶች እንዴት ይመጣሉ? አዲስ ኪዳን እንዳጠቃላይ የጳውሎስ ጽንሰ ሐሳብ ኢየሱስ ጳውሎስ በጣም የእንትን አድናቂ የስቅለት በጣም እንትን ነው። በስቅለት ምክንያት በጣም ብዙ ነገሮች ተስተካክለዋል ብሎ ነው የሚያምነው። ድሮ ወርቀን የነበርነው አሁን ከአምላክ ጋር ታርቀናል ምናምን እያለ ነው የሚያስተምረው ጳውሎስ ማለት ነው። ያንን መታደስ አድርጎ ወይም ዳግም ፍጥረት አድርጎ ይወስደዋል። ለምሳሌ ኤፌሶን ምዕራፍ 4 ቁጥር 23 ላይ በአእምሮአችሁ በመንፈስ ታደሱ አለ። ምን ማለት ነው ሲባል ለእውነትም በሚሆኑ ጽድቅና በሚሆን በጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን እግዚአብሔርን አይደለም እግዚአብሔርን ምሳሌ የተፈጠረውን አዲሱን ሰው ልበሱት አለ። ይሄን ኢየሱስን ልበሱት እያለ ይናገራል። እንደ አዲስ የድሮ ስላረጀ ማለት ነው እንደ አዲስ መታደስን እየተናገረ ይመጣል። ለምሳሌ ይሄኛው ለኢየሱስ መሆኑን ግሪጎሪ ቸርች ፋዘር ማቅረብ እንችላለን። ያነሳሰሪ ነው ለለፈው። ከዛ ይሄ ምን ማለት ነው ብሎ ሲናገር ጳውሎስ ይሄ የለበሱት ሰዎች ምንድናቸው? እነዛ ማለትም በኢየሱስ መሞት ካመኑ በኋላ ምን ይባላሉ ሲባል ምን ሆኑ ሲባል ዳግም ተወለዱ። ዳግም ከተወለዱ እንደ አዲስ ተፈጠሩ ተብሎ ነው እየተገለጸ ያለው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም አለ እንግዲህ ከዚህ በኋላ የሆነው ነገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አሮጌው ነገር አልፏል። ስለዚህ ጳውሎስ መፍጠር እያለ ሲጠቀም የሚናገረው በመንፈስ ታደሱ ብሎ መታደስን እየተናገረ ያለው መፍጠር የሚለውን ቃል ይጠቀማል ጳውሎስ። አሁን እዚህ ላይ እንደተመለከቱ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል አለ። አሮጌን አልፏል፣ ስለዚህ አዲስ ፍጥረት ነው። በኢየሱስ አዲስ ፍጥረት ነው አለ። ለምን ሲባል ሁሉም ነገር እነሆ አዲስ ሆኗል አለ። ስለዚህ መፍጠር የሚለውን ቃል ስንጠቀም ጳውሎስ በጣም መጠንቀቅ አለብን። ለመታደስ ነው የተጠቀመው ወይስ ስለ ያልነበረን ነገር ወደ መኖር ስለማምጣት ነው የሚጠቀመው የሚለው ነገር በጣም ግልጽ ሊሆን ይገባል። ስለዚህ ጳውሎስ ብዙ ቦታ ላይ ሲያወራ መፍጠር ለምሳሌ በጳውሎስ ብቻ አይደለም የተጀመረው ቃል ባይዘው ያጠቃቀም መዝሙረ ዳዊት ምዕራፍ 51 ቁጥር 10 ላይ አቤቱ አለ መዝሙረኛው እንግዲህ አቤቱ ንጹህ ልብን ፍጠርልኝ አለ። እንግዲህ ምን ማለት ነው? እዛው ቀጠል ላደረገና የቀናውን መንፈስ በውስጥ ያድስ። ስለዚህ እዚህ ጋር ንጹህ መፍጠር የሚለው ቃል መታደስን ይዞ ይገባል። ኖ የመዝሙርና የጳውሎስ አስተሳሰብ አይገናኝም እንዳንል ጳውሎስ ራሱ ለበዙት አዲሱን ሰው በመንፈስ ታደሱ እያለ የተናገረ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ የድሮ ነገር ቀርቷል እያለ ነው። ስለዚህ ጳውሎስ መፈጠር የሚለውን ቃል ሲናገር ስለምን እያወራ ነው? ስለመታደስ እያወራ ነው። በኢየሱስ ታድሰናል ቤት በመስቀል የሚለውን እየተናገረ ነው። አሁን ወደ ክፍሉ እንመለስ። ታዲያ እዛ ላይ የሚጠቀሱት ምንድናቸው ስንል እርሱ የማይታይ አምላክ ምሳሌ ነው ካለ በኋላ ሰማያት ምድር ተፈጥረዋል ብሎ የሆነ ስፔሲፊክ ነገር አልጠቀሰም። ጥቅሱ ላይ ስለመታደስ የሚያወራው አንደኛው ሁኔታው ይሄ ነው። የሆነ ነገር አንስቶ ሰማይ በኢየሱስ ተፈጥሯል፣ ይሄ ነገር በኢየሱስ ተፈጥሯል አይደለም እያለ ያለው። ለምሳሌ አለቅነትን ጠቀሰ፣ ዙፋን ጠቀሰ። ይሄ ልክ የሆነ አዲስ አስተዳደር ሲገባ
የሚቀያየሩ ነገሮችን እንደዛ አይነት ሴንስ ነው ያወራው። ዙፋን ፎር ኢንስታንስ፣ አለቅነት ለምሳሌ እነዚህ በአጠቃላይ እንደ አዲስ ተፈጠሩ ታደሱ ብሎ እየተናገረው ምንድናቸው ማንሳት እንችላለን። ለምሳሌ የሚታዩትና የማይታዩት በሰማይ ያሉት ብሎ የጠቀሰው እዛው ቆላሲያስ ምዕራፍ እዛው አውድ ላይ 1:19 ላይ እግዚአብሔር ሙላቱ በእርሱ እንዲኖር እርሱን በመስቀሉ ስራ አለ። ቅድም ነግሬሻለሁ። ጳውሎስ የመስቀልን ስራ ነው እንደመታደስ የሚወስደው። ቀጥላ አድርገን በመስቀሉ ደም ሰላም አድርጎ በምድርና በሰማያት ያሉትን አለ። አይተሻል። በምድርና በሰማያት ያሉትን ከራሱ ጋር እንዲያስታርቅ ፈቅዷልና አለ። ታርቀናል። ለዛ ነው ያንን የሚያወራው። በሰማይና በምድር ያሉት ተፈጥረዋል እያለ የሚለው ታድሰዋል ነው። ሰማይ ያሉትን ምድር ያሉትን ማለት ነው። እነዚህ ነው አያይዞ በሰማይና በምድር ያሉትን ብሎ ሲናገር። ዙፋናት አለ፣ አለቅነት አለ። የሚፈጠር ነገር ነው። ለምሳሌ ህያው ነገር እኮ አይደለም ይሄ ነገር፣ ህይወት የሚያገኝ ነገር አይደለም። በሱ በኢየሱስ መጥቷል ይሄ ነገር። ለምሳሌ የምን ዙፋን የተፈጠሩ ራሱ ተናግሯል ኢየሱስ። ራእይ መጽሐፍ ላይ እንውሰድ ፎር ኢንስታንስ ራእይ ምዕራፍ 20 ቁጥር 4 ላይ ዙፋናቶችን አየሁኝ ብሎ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው እያለ ይናገራል። ስለዚህ ዙፋኖች ላይ እነዚህ ማን ናቸው? ሐዋርያቶች አይደሉ? ሐዋርያቶች ናቸው። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ እውነት እላችኋለሁ እናንተ በዳግመኛ የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አለ። ይሄ ዙፋናት በአጠቃላይ በኢየሱስ ምክንያት ተፈጠሩ። አለቅነት ፎር ኢንስታንስ ስልጣን ኢየሱስ ራሱ የሚያስረክበው ስልጣን አለ ፎር ኢንስታንስ የተቀበለ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ከያይሽው በኋላ መንግስቱን ለአባቱ አሳልፎ በአለቅነት ሁሉ ፍጻሜ ይሆናል መጨረሻ ላይ ግን አሁን ላይ ግን ጠላቶቹን ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። ስለዚህ ኢየሱስ አለቅነት፣ ስልጣን፣ ዙፋናትን ፈጥሯል። ያንን ነው እያወራ ያለው። ከዛ ቀጠል አድርግና እነዚህ ሁሉ በእርሱና ለእርሱ ተፈጥረዋል አለ። በኢየሱስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በሚለውን በክርስቶስ ቢሆን አዲስ ፍጥረት ነው ማለት ይናገራል። ስለዚህ መታደስ ነው የሚያወራው ጳውሎስ። ሲጀመር አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን ብሎ ነው የሚያምነው። ኤፌሶን 4:6 ላይ እንዴ በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ብሎ ነው የሚያምነው። አንደኛ ጢሞቴዎስ 2:5 ላይ አንድ አምላክ አንድ እግዚአብሔር አለና ብሎ ነው የሚያምነው። እንዴ በገማሊያ እግር ስር ነው የተማርኩት ብሎ ነው የተማረው። ይሄ ገማሊያ ማለት የአይሁድ ፌመስ የሆነ አስተማሪ ነው። ለዛ ነው ጳውሎስ ጭራሽ ኢየሱስን አምላክ ሊለው አይችልም በጭራሽ ማለት ነው። ስለዚህ እዚህ ጋር እያወራ ያለው ጳውሎስ ስለመታደስ ነው የሚያወራው። ደጋግሞ መፈጠርን በመታደስ በጣም ይናገራል። ስለዚህ ክርስቲያኖች እዚህ ጋር ነው የሚሰጡት። ስለዚህ ስለ ክፍሉ የሚያወራው ስለመታደስ ነው። የትኛውም እዚህ ቦታ እዚህ ክፍል ላይ የሆነ ነገር ሰማይ ብሎ አንስቶ በኢየሱስ ተፈጥሯል ሰው በኢየሱስ ጭራሽ አይልም። እዚህ ክፍል ላይ ስለ አለቅነት ተፈጥሯል እያለ ነው የሚናገረው። ይሄ መታደስን ነው የሚያወራው። ጳውሎስ ለመጀመሪያ ጊዜ አይደለም መፈጠር የሚለው የተናገረው። ስለዚህ መገረዝ አይጠቅምም፣ በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ አይጠቅምም ብሎ ይናገራል። ለምሳሌ መገረዝ ስለዚህ ህግ መጠበቅ ይልቅ ክርስቶስን መምሰል እያለ ይናገራል። ያንን ነው መታደስ ብሎ የሚናገረው፣ መፈጠር ብሎ የሚናገረው። ቃል በቃል ማን በክርስቶስ አዲስ ፍጥረት ነው አሮጌው አልፏል እያለ ሲናገር ትመለከቻለሽ። ስለዚህ ይሄ ስለመታደስ የሚያወራ ክፍል እንጂ ስለመፈጠር አያወራም። እያንዳንዱ ቃል በቃል የሚታዩትና ማይታዩት የተባሉት በሰማይና በምድር ያሉት ናቸው። እዛው አውድ ላይ በመስቀል ስራ አስታርቋቸዋል ብሎ ይናገራል። ሌሎችም ጥቅሶች መጠቃቀስ ዙፋናትና አለቅነት የሚለው የ12ቱን ምንድነው ራእይም ላይ አየሁኝ ዙፋናቶች ብሎ ይናገራል። 12 ሐዋርያትም ዙፋን ላይ ነው። አለቅነት ስልጣናት በአጠቃላይ ኢቭን ማይነር አለቅነት ስልጣናትን መጥቀስ ይቻላል። ግን ኢቭን የኢየሱስ የመንግስት ስልጣን ራሱ ያ ራሱ በኢየሱስ ነው የተፈጠረው ስልጣንን ስለተቀበለ ማለት ነው። ተፈጥሯል። እነዚህ በአጠቃላይ ከሞቱ በኋላ ስለሆነ ስልጣን ተቀበል ማቴዎስ ወንጌል ምዕራፍ 28 ላይ ተቀበልኩኝ ያለው ከዛ በኋላ ነው። አለቅነትና ስልጣናት ከመስቀል ስራ በኋላ ተፈጥሯል። ግን መጨረሻ ግን አለው የኢየሱስ አለቅነት ተናገረ። ጠላቶችን ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። ግን መጨረሻ ላይ ግን ሁሉ በሁሉ የሆነና ኢየሱስም ለአምላክ ይገዛል ብሎ ያስቀምጣል። ስለዚህ በአጠቃላይ እነዚህ ነው ስለነዚህ ነው የሚያወራው እንጂ እዛው አውድ ላይ አንድ የሆነ እንዲህ ህያው የሆነ ነገር እንዲፈጥሯል ይሄ ነገር ፈጥሯል የተዘረዘረ ምንም ነገር የለም። ስለመታደስ ነው የሚያወራው። በደም ይሄን ይመስላል። ኡስታዝ ደግሞ እየጨመረልሽ ጀዛከላ ኸይራን። አይ እኔም ለዚህ ነበር የጠየቅኩትን ጥያቄውን። ጀዛከላ ኸይር። ግልጽ ነው። ንጽጽር እየተማርሽ አይደለም እንዴ? ገብቻለሁ ምናምን ስትይ ነበር የሆነ ሰዓት ላይ መሰለኝ። አይ እየተወያዩ ነው። ንጽጽር እሰራለሁ አሁን ላይ ግን ትንሽ እዚህ ላይ ግር ስላለኝ ነው። ኖ አይ ኮርስ እየወሰድሽ አልነበረው? የሆነ ሰዓት ላይ ገባው ምናምን ያልሽኝ መሰለኝ። ገብቼ ነበር ግን በጊዜው ሳይመቼ ቀርቶ ወጥቻለሁ። 1 ወር ብቻ ነው የቆየሁት። ተማሪ እንደዛ ተማሩ። አንዳንድ ጊዜ እንትኖቹን ትምህርቶቹ ላይ ያሉትን ትምህርቶች ቀላል አሁን በጣም ልጆቹ ነጥቀው ሄደዋል። ገብታችሁ ብትማሩ ጥሩ ነው። 19ኛ ዙር ሲጀመር ገብተሽ ተማሪ እንደገና። አንቺ ጎበዝ ነሽ፣ እንደውም ንጽጽር ላይ ጎበዝ ነሽ። አይ ያው ባይብሉን ጨርሼ አንብቤዋለሁ ብዬ ነው ስታስችል ላይ ያልኩት። ኢንሻአላህ ማራለሁ።
ኦኬ እንዝጋ አይደለ አብዱልከሪም ኡስታዝ ጥያቄ አለኝ። ኡስታዝ ሰላም አለይኩም። ጥያቄ ነበረኝ። አረጋይ እሺ ሴናት ጠይቅና ጠይቃለህ።